ካጠፋኩኝ የኔን ስሜት መናገር አልነበረብኝ። እኔን ያጠፋሁት ይቅርታ አድርጉልኝ። እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ። እኔ ልሄድ። አይ መሄድ ካለብኝም መሄድ ያለብኝ እኔ። ያለ ቤት የመጣሁት እኔ ነኝ። ስለዚህ ሄዳለሁ። አደይ አንቺንም ካስቀየምኩሽ በጣም ይቅርታሽ። እኔ ከቤዛ ጋር ለመሄድ አስቤያለሁ። ቤዛ? አዎ ቤዛ ተመልሳ መታለች። ከእሷ ጋር ልሄድ ወስኛለሁ። ቤዛ ማናት? ቤዛ ማለት የበፊት ፍቅረኛው ናት። አልገባኝም። ከእሷ ጋር ምን ትሰራለህ? ከእሷ ጋር የምትሄደው ለምንድን ነው? ሁሉንም ነገር አስረዳችኝ። ነገሩን እንዳሰብኩት ሳይሆን በተቃራኒ ነበር። ከዛም ተነጋግረን ተግባባን። እና ለእኔ የነበረ ፍቅር ውሸት ነበር? አልነበረም። ግን ደግሞ ያሰብኩት ሀሳብ ልክ እንዳልነበር ሳስብ በድንገት ቤዛ መጣች። አሁን ከቤዛ ጋር ለመሄድ ወስኛለሁ። ተው ባርኮቴ፣ እንደዚህ አታድርግ። እኔ እንደዚህ እንድታደርግ አልፈቅድልህ። አደይ ብትወደኝ ኖሮ ያ ሁሉ ጊዜ ፍቅሬን ስገልጽላት ትቀበለኝ ነበር። የአንተን የፍቅር ጥያቄ ግን በአጭር ጊዜ ውስጥ የተቀበለችው ስለምታፈቅረ ነው። እባክህ አደይን አትጉዳት። እንዴ ዴቭ አትሳሳት። አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም አይደል? አደይ እንደዛ አይደለ? ቅድም ትተሽኝ ሄድሽው እንደዛ አልነበር ያልሽ? አዎ ብያለሁ። ግን እንዴት በሰዓታት ልዩነት ሀሳብህን ልትቀይር ቻልክ? ለዚህ ነበር ያ ሁሉ ነገር? አደይ የእውነት ባርኮትን አታፈቅሪም? ባርኮት በጣም ጥሩ ሰው ስለሆነ እሺ ልለው ወሰኜ ነበር። ዴቭ፣ አደይ በሁለታችሁ መሀል የገባሁት እኔ ነኝ። በጣም ይቅርታ አድርጉልኝ። ዴቭ የትም መሄድ የለብህም። ለአደይ እዚህ ቤት ውስጥ በጣም ታስፈልጋታለህ። ፍቅር ደግሞ ምንም ነገር እንድትናገራት አልፈልግም። አደይ አርፋ ስሯን እየሰራች እዚህ ቤት ውስጥ ትኖርበት። ባርኮት ብዙ ትቆያለህ እንዴ? አላወኩም። እንደዋወላለን። በሉ በቃ።